በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል ቤተሰቦች የእናታችን የእናቱ የቅድስት የአስራት ያደራ ልጆች በወደደን ያከበረን እስከዚህ ሰዓት ላደረሰን ለልዑል እግዚአብሔር ፍጹም ክብር ምስጋና ይገባዋል። እንኳን አደረሳችሁ ለእናታችን ለእናቱ ለቅድስት ድንግል ማርያም ወርኃዊ ክብረ በዓል። ባለፈው ክፍል አንድን ይዤላችሁ መጥቼ ነበር። አሁን ክፍል ሁለትን ይዤላችሁ መጥቻለሁ። እንደ እግዚአብሔር መልካም ፍቃድ አነብላችኋለሁ። መዝሙር 45 ከቁጥር 4 እስከ 5 ይላል። ይህ ጥቅስ የድንግል ማርያም መለኮታዊ ምጽረት የሚመለከት ሲሆን እርሷ በእግዚአብሔር ከተማ የእግዚአብሔር ማደሪያ እንደሆነች ይገልጻል። ልዑል ማደሪያውን ቀደሰ የሚለው ቃል የእመቤታችን የፈጣሪ ዘንድ ከጥንት ጀምሮ ከዚህ ልዩ ዓላማ የተቀደሰችና የተዘጋጀች መሆኗን ይገልጻል። ይህ ቅድስና ድንገት ሳይሆን ከእግዚአብሔር ዘላለማዊ ዕቅድ አካል ነው። ይህንን ትንቢት በብሉይ ኪዳን ምሳሌዎች ያጠናክራል። ለምሳሌ የቃል ኪዳኑ ታቦት ዘፍጥረት 25 ከቁጥር 10 እስከ 22፣ መናወጥ የሌለባት ጽዮን መዝሙር 125 ከቁጥር 2 ላይ እና የማይነድ እሳት ቁጥቋም ዘፍጥረት ምዕራፍ 3 ከቁጥር 2 ላይ ሁሉም የእመቤታችን መለኮት ማደሪያና ንጽሕናዋ ምሳሌ ይመለከታል። በአዲስ ኪዳንም መልአኩ ቅዱስ ገብርኤል ብስራት በዚህን ቅድስና ማህተብ ያረጋግጣል። ቅዱስ ገብርኤል ለድንግል ማርያም የሰጠው ሰላምታ ትኩረት የሚሻ ነው። ይህ ሰላምታ እርሷን በክርስቶስ ማደሪያ ብቁ ያደርጋታል። ልዩና ፍጹም ጸጋ ቀድሞ የተሰጣት መሆኑን ያረጋግጣል። ጸጋን የተሞላሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነውና አንቺ ከሴቶች የተለየሽ የተባረክሽ ነሽ አላት። ሉቃስ ምዕራፍ 1 ከቁጥር 28። ይህ ምስክርነት በእርሷ ከሴቶች ሁሉ ልዩ መሆኗን፣ በእግዚአብሔር የተለየችና የተቀደሰች መሆኗን፣ ከየትኛውም ኃጢአት ጉዲፍ የነጻች መሆኗን ያመለክታል። ጸጋን የተሞላሽ የሚለው ቃል ጥንታዊ የግሪክ ስነ ጽሑፍ ውስጥ እጅግ ያልተለመደና እጅግ ጥልቅ የሆነ ትርጉም አለው ሲሆን የአንድን ሰው መለኮታዊ ጸጋ ፍጹም መሙላት እስከ መጨረሻው ጸጋ ምልክት መድረስ ያመለክታል። ይህም ፍጹም የሆነ ሥጋ ምልክት የእመቤታችን የጌታችን ማደሪያና ፍጹም ንጽሕና እንደሆነ ከመጸነሷ በፊት የጸነሰችበት ጊዜና ከወለደች በኋላም የተጠበቀ መሆኗን ያረጋግጣል። ቅዱስ ዮሐንስ አፈወርቅ ይህንን ጸጋ በመጀመሪያም ሆነ በመጨረሻም ጸጋ ምልክት ይላታል ሲል የተረጎማታል። እግዚአብሔር አምላክ ሁሉ ላነደበት ቃላት ጥበቡ መፈጸሚያ መቅደስ የመለኮት ማደሪያ ለመሆኗ የበቃ ንጽሕት ቅድስት ናት። ጌታችን ኢየሱስ ክርስቶስ ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ዓለምን ከፍጥረት እንደሚያድን በትንቢት መጽሐፍ አስቀድሞ ተናግረዋል። ይህ ምርጫ እግዚአብሔር ፍጹም የሚያሳይ ሲሆን ንጹሕ የሆነው አካል ንጹሕ ሆነ ማደሪያ ብቻ እንደሚገለጥ ይረዳናል። ነቢዩ ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም መሆን እንደ ገሞራ መስለን ነበር ይላል። ኢሳይያስ ምዕራፍ 1 ከቁጥር 9 ላይ እንዲህ ይላል። ዘርን የሚለው ቃል የጊዜው በእግዚአብሔር ርኅራኄ ከጥፋት አድኖን የእስራኤል ታማኝ ቀሪዎች ትራፊውን ቢያመለክቱም ፍጹም ግን የቅድስት ድንግል ማርያም እና የክርስቶስ መገለጥ ይጠቁማል። ከእርሷ ከኃጢአት ነፃ የሆነችበት ዘር ሆኖ በእግዚአብሔር እጅ ንጽሕት ማደሪያ የሆነች። ይህ የሚያሳየው መዳን ከኃጢአት ነፃ የሆነና ንጽሕት ምንጭ እንደ ምንጭ ነው። ቅዱስ ኤፍሬም ሶርያዊ ከኃጢአት መርገም ያልነካሽ ሲል ያመሰግናታል። ቅዱስ ኤፍሬም ሶርያዊ የኃጢአት መርገም ያልነካሽ ሲል ያመሰግናታል። ድንግል ማርያም ፍጹም ንጽሕና
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ቅድስት ድንግል ማርያም መኃልየ በሐሳብ፣ በነቢይ፣ በቃል፣ በገቢር፣ በስራ ከሚሰራ ኃጢአት ሁሉ ንጽሕት ናት የሚለው እምነት መሰረታዊ ነው። ይህ ማለት እርሷ ከኃጢአት ዝንባሌ ጽድቅ ባህሪ ባልነበረም እንዲሁም በአዳም ጥፋት ጥንተ አብሶ በግል አልወረሰችም። ከጥንት አብሶ የሚመጣው ኃጢአት ተጽዕኖ ጽድቅ ባህሪ መለኮታዊ ጸጋ ተጠብቃለች። መጽሐፈ መኃልየ ንጹሐን ፍጹምነት ሲገልጽ ልጄ ሆይ ሁለንተናሽ ውብ ነው፣ ነውርም የሌለብሽ ይላታል። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽ ይላታል። መጽሐፈ መኃልየ ምዕራፍ 4 ከቁጥር 7 ላይ ይህ ጥቅስ የድንግል ማርያም ፍጹምነት የሚያሳይ ሲሆን በውጫዊ ውበት አልፎም በውስጣዊ ንጽሕናዋ ከኃጢአት ንፍቃ የነጻች መሆኗን ያሳያል። ይህ ነውር የሌለብሽም የሚለው ቃል ስጋዊ ነፍስም ንጹሐን የሚያረጋግጥ መለኮታዊ ምስክርነት ነው። ቅዱስ ቄርቄሮስ ዘእስክንድርያ እርሷ ንጽሕት ቅድስት ነውር የሌለባት ነበረች ይላል። ማለት ይህንን ያረጋግጣል። ይህንን ስንል ኃይለ አረማዊት ናት። ከፍጡር በባህሪ የተለየች ወይም ከሰው ወገን አይደለችም ማለታችን ሳይሆን በሰው ሁሉ ላይ ያለው መራብም፣ መጠማትም፣ ድካምም፣ መሞትም እንደ ማንኛውም ሰው የሚሰማት ሲሆን ነገር ግን ከኃጢአት ሁሉ ራሷን ጠብቃ የተገኘች ንጽሕት ናት ማለታችን ነው። ይህም ኃጢአት እንደ በሽታ ሳይሆን የፈቃድ መዛባት ውጤት መሆኑን ያመለክታል። የሰው ልጅ በመውደቅ ምክንያት ኃጢአት ተጋላጭ ቢሆንም በእግዚአብሔር ልዩ ጸጋ ይህንን የተጋላጭነት በእመቤታችን እንዳይሰረይ አድርጎታል። በዚህም ምክንያት ሰው ቅዱሳን አባቶች ከኃጢአት በቀር ክርስቶስ የሰውን ባህሪ ገንዘቡ አደረገ ብለው በማስተማራቸው ራስን ጌታችን ከቅድስት ድንግል ማርያም የነሳው ስጋና ነፍስ በእርሷ ደክሟል፣ መከራም ተቀብሏል፣ ሞቷል። ራሱንም የሰው ልጅ ብሎ በጥራቱም የሰውን ባህሪያት በገንዘብ እንዳደረገ ለመጠየቅ ነው። ነገር ግን ይህንን ያደረገው ያለምንም ኃጢአት ነው። መድኃኒታችን ፍጹም ንጹሕ ማደሪያ የወጣ መሆኑን የመዳናችን ፍጹም ያረጋግጣል። ሙሴም በምድረ በዳ እባብን ከፍ ከፍ እንዳደረገ እንዲሁ ደግሞ የሰው ልጅ ከፍ ከፍ እንዳለ ዘንድ ይገባዋል። ይህም የእርሱ የማርያም ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ ይላል። ሙሴም በምድረ በዳ እባብን ከፍ ከፍ እንዳደረገ እንዲሁም ደግሞ የሰው ልጅ ከፍ ከፍ ይል ዘንድ ይገባዋል። ይህም የእርሱ ይህም እርሱን የሚያምን ሁሉ ለዘላለም ሕይወት እንዳለው ነው እንጂ ይላል። ዮሐንስ ምዕራፍ 3 ላይ ከቁጥር 14 እስከ 15 እግዚአብሔር አምላክ ሰው ሆኖ ሰውን ለገዥ በፈለገ ጊዜ ቅድስና፣ ንጽሕና፣ በታማኝነት፣ በትህትና እግዚአብሔርን ተስፋ በማድረግና በፍቅር መመለስን መልካም ነገር ሁሉ ግምጃ ቤት መሆን እንደ ቅድስት ድንግል ማርያም ያለ ሴት አላገኘም። እርሷ እውነተኛ ሕይወት ጎዳና በመመለሷ በፍጹምና በትህትና መገለጫ ሆና ተገኝታለች። እንዲሁም ስለሆነ ቅድስት መልአክ ይላል አንቺ ከሴቶች መካከል የተባረክሽ ነሽ ሉቃስ ምዕራፍ 1 ከቁጥር 28 ላይ ብሎ መሰከረላት። ይህ ምስጋና ቃል የእመቤታችን ከተሰጠችው ልዩ ጸጋ ምርጫ የተነሳ ነው። ቅዱስ አትናቴዎስ እርሷ የተመረጠችው በዘመናት በፊት ነበር ማለት በመለኮታዊ ምርጫ ያነሳታል። ታላቁ ሊቅ አባ ሕርያቆስ
ውዳሴ ማርያም ታላቁ ሊቅ አባ ዘርያቆስ በቅዳሴም ድርሰቱ የእመቤታችንን ልዩ ምርጫና ንጽሕና ሲያትት እግዚአብሔር አብ በሰማይ ሆኖ ምስራቅና ምዕራብን በሰሜንና በደቡብ በዳርቻዋ ሁሉ የእውነተኛ መለኮት የተነፈሰ አሸተተም። እንደ አንቺ ያለ አላገኝም። አንቺ መዓዛ ወደደ፣ ደምግባትሽም ወደደ፣ የሚወደውን ልጅንም ወደ አንቺ ሰደደ ይላል ቅዳሴ ማርያም። ይህ አስደናቂ ቃል በፍጥረታት ሁሉ ቅድስና የሚከላከል በፍጥረታት ሁሉ ቅድስና የሚከታተላት እንደሌለ መስክሯል። እንዳንቺ ያለ አላገኝም የሚለው አገላለጽ እርሷ በልዩ እቻ የሌለው ንጽሕት መለኮት ማደሪያ ብቸኛ መሆኗንም በግልጽ ያሳያል። ስለዚህም እርሷ እንደ አዲሲቱ ሔዋንን በመባል ትጠራለች። ከኃጢአት ጉድፍና ትውልድ ርኩሰት ያልተጠናወታት የሰው ዘር ፍጹም ተስፋ ናት። ወላዲተ አምላክ ንጽሕናና ቅድስና እጹብ ድንቅ ምስክሮች በሊቃውንት ይላል። እመቤታችን ንጽሕት ንጹሐን ከሁሉ የነጻች ንጽሕት ቅድስት ድንግል ማርያም ከሁሉ ቅዱሳን የላቀች ቅድስት የተለየች የተመረጠች ቅድስት ፈጣሪዋን በታች መላኩ ፍጥረትን ከፍጥሯን በላይ የተባለች የምትመሰገን ድንቅ ንጽሕትና ቅድስት አላት። ወላዲተ አምላክ ንጽሕተ ቅድስና ከሴቶች ቅዱሳን ፍጹም የተለየች ናት። ወስብሐት ለእግዚአብሔር ወለመስቀሉ ክብር አሜን። ይቆይ።